ሰበር ዓለም በሙሉ በጉጉት እየጠበቀው የሚገኘው የኢራንና የአሜሪካ የተኩስ አቁም ስምምነት በጊዜያዊነት ማለት ነው የተኩስ አቁም ስምምነቱ እንከን እያጋጠመው እንደሆነ እየተነገረ ይገኛል። ምክንያቱም ደግሞ በኢራን በኩል የተደራዳሪዎች ወይም ደግሞ በኢራን በኩል እየተነሱ ያሉ ሀሳቦች ፍላጎታቸው የተኩስ አቁም ስምምነቱ በዘላቂነት ወይም በቋሚነት እንዲሆንላቸው ነው የሚፈልጉት። ምክንያቱም ደግሞ አሜሪካ አትታመንም ነው የሚሉት። ምክንያቱም ከአንድም ሁለት ጊዜ በአሜሪካ ተክደዋልና፣ ሁለተኛው ደግሞ ለጊዜያዊ የተኩስ አቁም ስምምነት ሲባል የሆርሙዝ ሰርጥ ክፈቱ አትበሉን እያሉ ይገኛሉ። ይህንን በቀደሙ ዜናም ሰርቼላችሁ ነበረ። በዚህም የተነሳ የተኩስ አቁም ስምምነቱ በጊዜያዊነት ለ45 ቀን የተኩስ አቁም ስምምነት ይደረጋል የተባለው ነገር እንከን እያጋጠመው እንደሆነ እየተነገረ ይገኛል። ዓለም በሙሉ ይሄ ጦርነት እንዲቆም ይፈልጋል። ምክንያቱም መጀመሪያ ጨፍረው እንደገቡበት አይደለም፣ የሁሉም ቤት ደርሰዋልና የዚህ ጦርነት መዘዙ ማለት ነው። በዚህ ጉዳይ ላይ ሌላ አዲስ መረጃ ከወጣ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አደርሱት።